አክቲቪስትና የኦሮሚያ ሚዲያ ኔትወርክ ስራ አስፈጻሚ ጃዋር መሐመድ የአምቦና አካባቢው ህዝብ ለሰላም ለነጻነትና ለእኩልነት የከፈለው መስዋዕትነት እንደሚያደንቅና ወጣቱ ለአገር ግንባታው የሚደረገውን ሰላማዊ ትግል እንዲደግፍ ጠየቀ። በጃዋር መሐመድ የተመራው ልዑክ በአምቦ አቀባበል ተደርጎለታል። ዘገባውን የምዕራብ ሸዋ ዞን መንግስት ኮሚኒኬሽን አድርሶናል። ሪፖርተራችን ብሩክ ተስፋዬ ያቀርበዋል። አክቲቪስትና የኦሮሚያ ሚዲያ ኔትወርክ ኦኤምኤን ስራ አስፈጻሚ በሆነው ጃዋር መሐመድና የሰብአዊ መብት ተከራካሪ ፕሮፌሰር ህዝቅኤል የተመራው ልዑክ በምዕራብ ሸዋ ዞን ደንዲ ወረዳ ግንጭ ከተማና በአምቦ ደማቅ አቀባበል ተደርጎላቸዋል። አክቲቪስቱ ጃዋር መሐመድ ለአምቦና ለአካባቢው ህዝብ ያለውን ክብርና ፍቅር የአምቦ ምድርን ጫማውን አውልቆ ምድሪቷን በባዶ እግሩ በመርገጥ ነበር ያሳየው። ለመታሰቢያነትም በከተማዋ ችግኝ ተክሏል። በአምቦ ዩኒቨርሲቲ እንግዶቹን ለመቀበል ለወጣው ህዝብ አክቲቪስትና የኦኤምኤን ስራ አስፈጻሚ አቶ ጃዋር መሐመድ የአምቦ ህዝብ ለሰላም ለነጻነትና ለእኩልነት የከፈለውን መስዋዕትነት እንደሚያደንቅ ገልጾ በቀጣይም ወጣቱ ሀገርን ለመገንባት የሚደረገውን ጥረት እንዲደግፍ ጠይቋል። አምቦ ጅብዱ ገለገብሶ አምቦ የኦሮሞ ህዝብ ነጸብራቅ ባድ እንኳን እነርሱን ባረገኝ ሲል የሚመኛት ሀገር ናት። ሙሰኞችን ጸረ ሀገርና አንድነቶችን በጉልበታቸው እናስኪዳለን ብዬ ቃል ስገባ እናንተን አምኜ ነው። ዛሬም በሀገራችን ሰላምን ለመገንባት የዲሞክራሲ ምህዳሩን ለማስፋትና በኢኮኖሚ የጠነከረች ሀገር እንገነባለን የምለው እናንተኑ ይዤ ነው። ያ ደግሞ ከእናንተ ጋር ሲሆን ቀላልና የሚቻል ነው። የአምቦ ከተማንም በተመሳሳይ መልኩ ለማሳደግ አብረን እንሰራለን። በተለይም ለመረጃ ጥረታችሁ ምላሽ ይሆን ዘንድ የኦሮሚያ ሚዲያ ኔትወርክ ከመጪው ሳምንት ጀምሮ ቅርንጫፉን አምቦ ላይ ይከፍታል። የሰብአዊ መብት ተከራካሪው ፕሮፌሰር ህዝቅኤል ገቢሳ ስለተደረገላቸው አቀባበል ምስጋናቸውን ችረው ለወጣቱ መልእክታቸውን አስተላልፈዋል። ጃዋር መሐመድ መነበር ምሳኬ ሰጋበሉቱ ጃዋር መሐመድ ወደ ትምህርት ቤት ሲገባ የሚያደርገውን የሚያውቅ ሰው ነበር። ፖለቲካል ሳይንስን ፈልጎና በዓላማ ነው የተማረው። በትልልቅና ዕውቅ በሆኑ ዩኒቨርሲቲዎች የተማረና በዘርፉም ጠቀም ያለ ገቢ ሊያገኝበት የሚችለውን ትምህርት ቢቀስምም ዓላማው ግን ከዛም የዘለለ ነበር። ለሀገሩ አንድ ውለታ መስራት። እናንተም ወጣቶች ከሱ መማር የሚገባችሁ በተሰማራችሁበት መስክ ሁሉ ውጤታማ መሆን የምትችሉት በዓላማ ስትንቀሳቀሱ መሆኑን ልትረዱ ይገባል። የተገኘውን ፖለቲካዊ ድል በኢኮኖሚ ዘርፍም መድገም ይገባል ያሉት የምዕራብ ሸዋ ዞን አስተዳደር አቶ ማሾ ኦላና ትኩረታችን እድገት ላይ ሊሆን ይገባል ብለዋል። ጉዲናፊ ደገርሰ ጎዲናፊ መጋላ ኬኛ አሁን ትኩረታችን እድገታችን ላይ መሆን ይኖርበታል። አሁን የተፈጠረውን ሰላምና የእድገት ጎዳና ብዙም የማይመቻቹ አካላትም አይጠፉም። ከዚህም ራሳችንን መጠበቅ አስፈላጊ ነው። የአቀባበል ስነ ስርዓቱ ተካፋዮችም ለእኩልነት ለፍቅርና ለነጻነት በተካሄደው ትግል የተገኘውን ውጤት ለማስቀጠል በአብሮነት ለሀገር ግንባታ እንደሚሰሩ ተናግረዋል።